ገስ አሁን ስንት ሰዓት እንደሆነ ገስ ከጠዋቱ 12 ሰዓት ከ15 ነው። እና ዛሬ የሆነች ሾርት ሙቪ ነገር ለመቅረጽ አስበን እና እሱ እዛ ላይ የሚሳተፉ አንድ ክሩ ሴቷ ቀረች እና ኦልሬዲ ዛሬ ብዙ ነገር ስኬጁል ስላደረግን ባንቀር ነው እንሄዳለን። ግማሾቹ ይህን ሀሳብ አልተቀበሉትም፣ ግን እንሄዳለን። ያው ሳይሰራ የሚዋልበት ቀን መኖር የለበትም እና ምንድን ነው አሁን ለምንድን ነው አንተ በ12 ሰዓት ለብቻ ፎቅ እየወረድክ ያለው የምትሉኝ ከሆነ ደግሞ ቤት ውስጥ እንጀራ የለም፣ ቁርሳችን ፍርፍር ነው እና ዛሬ ስሊፒንግ ግን ስንት ሰዓት እንደተኙ እነሱ ግስ እኛ ልክ 5 ሰዓት ሲሆን ፓወር ባንካችንን ቻርጅ አድርገን ምን ብለን ጨርሰን እንቅልፋችን ጀመርናል። እኔ እና አንድ ወንድሜ ውይይት ሞገስ፣ ሌላው ጀማ ከ6 በላይ የሚጠጉ ጀማ እኛ ላይ አምጾ ስልካችንን ወስደው ቆልፈውት ነበረ እና እኛም ቁጣ አጥፍተንባቸው ነበረ። ግን እንደዛ እያለ ምን አይሽት እነሱ የተኙት 7 ሰዓት ምናምን ነው፣ 8 ሰዓት ከምናምን 9 ሰዓት ነው እና አሁን እንቅልፋቸውን ተኝቷል። እና እኔ እንጀራውን ገዝቼ አመጣና ምግቡ ይቀርብና በወራ ድባዣቸውን እናጠፋለን ማለት ነው። የትኝ ኪሳቸው ሞልቶ እንደሆነ እናጣራለን። በዛው አይታወቅም እኮ እኔ በማልኖርበት ጊዜ ሜቢ ሎተሪ ደርሷቸው ሊሆን ይችላል። እና አም ጎይንግ አውት እና አይ ሆፕ በዚህ ሰዓት ደንበኛችን ሱቁን እንደሚከፍት እና ባይዘዊ ብዙ ጊዜ 11 ሰዓት ነው የምወጣው እና በዛ ሰዓት ከፍታለሁ። አይ ሆፕ 12 ሰዓት እንደሚከፍት ይሁላ ስለፈልፍ ደግሞ 30 ደቂቃ ነው 15 ደቂቃ ነው ያለው። በ30 ደቂቃ ውስጥ ነው ፍርፍር ተሰርቶ ቁርስ በልተን የምንወጣው። ዋው ማርያም ፎቁን እስከምወርድ ነጋ ጥርት አልኳ። ማርያም ነገ እሱም ዘጋ በጣም ነው የሚያምረው እና ሱቃችንም ባለኝ እይታ መሰረት የተከፈተ አይመስለኝም። ደውዬ ቀሰቀሷል የምን እንቅልፍ መተኛት ነው በዚህ ሰዓት። ካልሆነ ግን ኦልሞስት ላይ ድረስ እወጣለሁ ቲማቲም ልገዛ ስለሌለ ጋድ ሄልፕ ሚ ጋድ። እና ባይዘው ሁሉም ሰው ነው የተኛው እንዴ! እኔ ግን ኢትዮጵያ ውስጥ እንዴት ነው በዚህ ሰዓት እንዴት ትተኛላችሁ? ኢላማ መክፈት አለበት። ቆይ እበጠብጠዋለሁ። ታዲያ ኢላ ምንድን ነው የምታኘው ነው? ካልሆነ በዚህ አጋጣሚ ይሄን ቪዲዮ ካየው ላይ ጋር ሌላ ትልቅ ሱቅ ተከፍቷል። ለማገጥባሉ ሱቅ ይቺ ደንበኝነታችን ላይ ነው ምን ማገጠው እና ደግሞ በምንም ነገር ልከፍል አልችልም። ካሽ አለሱም በቴሌብር ነው የምከፍለው። ቴሌብር ደግሞ ላይ ጉሊት አይቀበሉ። ወይ ጉድ! ጃል በሚገርም በሚያሳዝን ሁኔታ ላይ ደንበኛ እንቅልፉን ተኝቶ ነበረ። ሶ ማገጥንበት ሌላ ቦታ ሄደን እና ስለተኛ ነው እንቅልፍን ያስበላ እና ደግሞ ከፊት ለፊት ካሉት አይደለም እሺ ገዛው ስራ ይገባል ይችላል። እነሱም ተኝተው ነበር። ለምን ነው ግን ጥፋቴን እየነገርኩት ያሉት? አሁን ዱባይ ስቴም ከዚህ በኋላ ብቻ ስቴይ ሃስሊንግ ማለት ነው። የሃስሉን ዩቲዩብ ቻናል እየሰራሁ ነው ስለታች እንዴ ሶኪ ጎጃሜው ማርያምን የሆነ ሰው ያለ እንደ አርቲስት ማሽት ወይ ጥበብ ነገር አሳያችሁ ነበር፣ ግን ሜቢ ብሮድካስት አረዛርግ የጀለሽም ከኋላ ያለው የሆነ ብሮድካስት ነው የሚሰራው። ማቪቲ እንዴ የፌመስ ሰዓት ምን እንዴት ከፈታው ግን
አሁን ገና ከፈተ። እኔ ለጥቺ ተንከራትቼ ገዝቼ ስመጣ ከፈተ። ደንበኛ አሁን ሊቀየመኝ ባይዘው ያምራል። ጠዋት እና 1 ሰዓት መውጣት የነበረብን ለፀሐይ አስተጣ ለማግኘት 12 ሰዓት ተኩል ነበር። ምክንያቱም አሁን ከፊት ለፊት እየወጣች ነውና ለዛ ነው ካሜራው ንጹህ የሆነባችሁ። ሜቢ ልዩነት ካለው ደስ በኢየሱስ ወላ አይሆንም። የሽታ ህንጻው ራሱ ደመቀ። ታያችኋል ያላችሁ እንደዚህ ወጣችሁ አታውቁም። እንደዚህ ያልኩ ምን ያሳይብኝ ደፎክ አለ እዚህ ጋር ማለት ያንገበግባል። እና ኩኪንግ ዲፕ ነው 10 ደቂቃ ነው ይቀራል እንወጣ እና ምግቡ ገና አልደረሰም። እናንተ ራስ ተወጣጣው ምን እንደተበሱ ስራ 12 ሰዓት ተነሳው አይደለ? ሽሮ ስንት ደቂቃ ይፈጃል ብለህ አስበህ ተነሳህ። አላርሙ ማለት ነው 12 ሰዓት ነው። 12 ሰዓት ሞላ። ምንም አላርሙ አታስብ። ይሄ አላርሙ ጉዳይ አይደለም። ፀሐይ ላይ እያሞቅ ትሰራዋለህ እንጂ ናሪት ስንት ደቂቃ ነው የቀረው? 6 ደቂቃ ቁርስ አበላት እንከራተታታል። ባይ ዘ ዌይ ከአንዳቸው ጋር ስንገናኝ ነበር ያልሄድ ብሎ ማለት ነው እና ስንላፈዩት እጂ ምናሽት ሰብአዊ መብቴን ነው የጣሰው። ደግነቱን ጉሮሮን ጥሼዋለሁ እና ደግሞ ተመልሼ መጣሁ። ዋው ጁስ ፕሮሞሽን በዛው እንሰራለን ብለን ነበር እና ተመልሼ መጣሁ። አመልጠኝ ከተሰበረስ ዳይ ጸጉር ዳዩ እና ባይዘው አሁንም ብቻዬን ነው እየወረድኩ ያለሁት እና ጡንቼ የሌለ አመመኝ። ማርያም ስላፋ እስኪ ሙሉ ቀረጹ ማሳያችኋለሁ። ስማቻ ፖሲብል ውጪ ዳዩ 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 አንዱ እንትናችን ልብሳችን አላመጣም እና ቁጭ ብለናል። ተሰተነ ፀሐይ ተቀበል መጣው ያበደ ቪዲዮ እዚህ ጋር ዱላ አገኘን። ያበደ ዱላ ልበሳሳል ሁለቱን ኦፕላሲ ይመቻል። ሁለት ሰው ከዘረግ እዚህ እንዳይቀበል አረረረረ ሲቀበሉንስ ድንበር ላይ አምጣውና በዚህ ነው መንገባው ነው ና እንጂ አማን ና በዚህ ግን እኮ ልንገርህ ሁላችንም ካልያዘን አይመጡም። ምንም ቀጥተው በዚህ ነው የገባ ነው ባለፈው። ኧረ ሞገስ በዚህ አይደለም የገባ ነው። በላይኛው እርግጠኛ በስመ አብ ፀሐዩ አንተ ደስ ሲል ካሜራ ላይ ዳዩ ካሜራ ላይ ደስ ሲል ትደምቃለህ። ነው ለፊታችን ያለው ወንድማችን ፈርቶ ነው በጣም ድንበር ነው ስንለው ፈራ።
እንጠይቃቸው እስኪ እነዚህ ካላችሁ። አረ መቼ እኛ እሱን ተማምነን ሲጀምር የጠዋትን ታች we are going በጣም እና ላይክ ቪው እግዚአብሔር ምስክሬን ኔቸር እንዴት ደስ እንደምትል ማሳ ምናምን ጋዳይ እና ይሄ ብርቅዬ እንስሳ ነው እዚህ ጋር ያለ። እስኪ የሆነ ድምጽ አውጣ በእናትህ የሆነ ድምጽ። ተገደው ነው የሚቀርጹት ዛሬ የእንጀራ ጉዳይ ሆኖባቸው ምንም ፈልገው አይደለም የሚመጡት። እነሳ አፓርት ማለት ታናሽ እዚህ ካር ነው እስቲ ፈገግ ትላለህ። ፈገግ በል እስቲ ሳቅ፣ ጥርስህን አሳይ ትሏል። ያበደ ቪዲዮ ይወጣል ብዬ አስባለሁ። ይወጣል ወይ ይወጣል ወይ ደግሞ ይወጣል። ኮቱ እንታባና ጀጂ ባይዘው ዋው የሁላ መስዋዕትነት ለናንተ ቻሌንጅ ነው እና ነጥብ አሰጡ። ገጠር ገባን እኮ ለፉሙሽ በቃ ገጠር ግባ እናሳ አርሰ ብላ በጥሮት የሚናገረውን ቃል ዝም አለ። የሚናገረውን ቃል ዝም አለ። በኋላ ጾሙን ከፈጸመ በኋላ ክቡር አባታችን ተክለ ሃይማኖት የተከታተሉ ሰብስቦ እኔ ፈቃዴ ወዳዘዘኝ ቦታ እሄዳለሁ፣ ማስተማርም ማስተማራችሁም ትምህርቱ ክርስቶስን በማለዳ ጸንታችሁ ትኑሩ። እሱ ቢፈቅድልኝ በኋላ ወደ እናንተ መለስ እግሩ አጠረ ዘላለ በል ቆይ እናወራለን አፍተር ቪዲዮ። ጃኬቴን ያዘው። መጥቷል ፋይናሊ።
ካሜራማን ወስኪው ማጂ ያ ከብቶቹ ለምን እንዳታስበላን እናቱ ለምን እንዳታስበላን እንዳታስበላን እና ብራዚ ጋር መለጥኩ ልበል እሺ ከፊትሽ ምን ያ ከፊት ይሆነና ትንሽ ራቅ አድርገህ እንትን በል አመለጥኩና እሺ ስል ከዛ እቺ ፓርት ቀድመን እናስገባዋለን ከዛ በኋላ ልክ ከቦይ ሲጋቡ ግን እጃቸው አስገቡትና በስሎ አስገብተን አይ እኮ እጃቸው ቋቋቋ ሲያደርጉ እኔ ደግሞ እሺ እከፍታታለሁ ሳውንድ የሆነ ነገር ሲከፈት እናደርጋለን ከዛ በኋላ ትንሽ እሱን ከመጋንግል የሚቀጥሳል ስትጠጣ አይደለም ስትጠጣ ማለት ይኸውልህ ከዛ መሰለኝ ጆ በዚህ ሸለ በክዳን በትንሽ ልጅ ጆ ጠባረግና ፉትላል ከዛ ዘጋና አብይ ብርግና ጆ ስትጠጣ አንድ አንግል ከኔ ኋላ ይሁን ሁለተኛ አንግል ደግሞ ቀረብ ብሎ እስኪ ዙሮ ቀስ ብለህ ከፍ አድርጎ ግረን ትንሽ ተኛበት አንተ ቆይ ነይ ልውጣ ግን ድምጽ ይገባልሽ እሺ ተይው 1 2 3 ጃማን ነበር ጃክሰን ነው 1 2 3 ጃክሰን ፍሮም አሜሪካ እሱ ጋር ታለው እሱ መጨረሻ ተኝ በቃ አንቺ ወረቂ በቃ እሺ ከዛ ለሱ ደግሞ ከዚህ ከኔ ጋር እንደዚህ አሁን እግዚአብሔር ብድጋሪ ቃሳርገሽ ማስቀመጥ የቱ ጋር ነው የምትጠራው? አዎ እንደዚህ አንስቲ እንደዚህ አስቀ ወደ ኋላ አትዝላለ ይመጣል እሱ ተሻግሮት እንዳልከው ማለት ነው መጨረሻ ላይ ኧረ ጌታ መለኝ ቆምጬ እኮ ነው አክሽን ልበልልሽ አስጀምሪ አንድ ቆይ ጀመርከው እሺ አትቀሳቀሳ ኮንቲኒቲ ቆምና እዚህ ጋር ጠጋ ይበል ትንሽ አሪፍ ነበር አውራ ዞሩ አውራ አሁን እሱ ነው ትንሽ ያታግልሽ መሰለኝ አክሽን አብዙበት እሺ አክሽን አብዙበት ትንሽ የሆነ እንዲህ ሲል መለስ ምን አንቺ ስትዩ መለስ ምን አንተ ተደራረጉ ተናበቡና ቶሎ አድርጉት ተኙ እናንተ አረገ ተቆራረጠ እንደዚህ ልምታ ትችላለሽ እሺ ጆ ቅጠል ደወለ አማንን ደረቡ እዚህ ጋር ናና ቁጥ በለኔ ላይ አሁን እንዴት ነው የምትነግሪኝ ስማ ቆሜ እንደዚህ እንዳላችሁ መሀል ላይ ሁኚ ልጠጣ እግርሽን ዝም ብለሽ የዛ ቦርጭ ላይ አድርጊውና አንዳቸው ላይ እንደዚህ እንደዚህ ያደርግብሻል እኮ እንደዚህ ረቀጡ ቡና ላይ ማለት እሺ ላይ አባባ ሄደዛ ጋር ማለት መሀል ላይ ሆናል እሺ ቶሎ በሉ 1 2 ትሏል ያዘው by the way like last ዩቲዩብ ቪዲዮ እየሰራሁ ነው ድምጻችሁ ገባ ለካ እናንተ እንደዚህ ሲሰራ ይደክማል ማርያም ፎቶሽሽ ነሽ የምን እንትን ነሽ ምንድን ነሽ ስንት እንትን መሰላሽ የተቀረጸው ኧረ ለቀኩኝ እኮ ቅድም
ጠዋት ነው ያገኘሁት። ጠዋት ይሄ ዩቲዩብ ነው እና ያውልሽ ባይዞ ይሄ እሱ ነው። እቺ ኩሽናን ዴም አድርጉለት። ሳደርመል ማይክል ጃክሰን ተናና ማይክል ጃክሰን ጌንጌ እንዳንዳን በቃ አንተ ጥላለ ያምራል። ያየው ነው ኳሊቲ በኢየሱስ እዚህ ጋር የት አለ ሄድ ሸፍኛት ነው ያት እንደዚህ እና ደክሞን ቁጭ ብለን ነው እና ወውጁ ሱና እዛ ካሜራው ስለሚያምር ይሄ ያምራል በጣም አንተ ዳኛ አስተካክለ ካሜራማን እሺ ጥሩ ነው በስራት 1 ቀጥ 2 3 ቀጥ ዝም ብላችሁ አየት ትንሽ እጅን አንተ ወደዚህ ትንሽ ወደዚህ ይሁን ወደ ማዞር ትንሽ እጅ ላይ ይዛል በቃ አነሳሱን አነሳ በቃ አስብለሽ ወለሽ ተፈላግሽ ለረመዳን ወይ ቦታ ግን በቃ ብዙ አቆያችሁ እኮ ፊታችን አንድ ይሁንና ከዛ 1 2 3 ጉስር ከዛ ከገና ወደጤ ወይ ተቀይሮ ወር ላይ ዝም ብለው ወደ ቀጥ አድርገው ወደ ላይ ባላንስ ይታያል እንትን ዝም ብላችሁ ቆሙና ይሞከርና ከዛ ፊታችሁ ታቆሙ ምርት ሞከሩና ታችሁ እንደማትደረጉ ነው ስራችሁ ይሳል ባይዘው በዚህ በኩል እየሄድን ነውና ጨርሰናል አይደለ? አረ ይቀረናል። ሌላ ነው ብቻ የዛሬው የዋው ምናምን ሽት ቻሌንጁን እስከዚህ አክል ካያችሁ 1 2 3 ይቀርናል። ሌላ ቪዲዮዎች አሉ። እነሱን ቪሎግ ላድርግላችሁ እንዴ? በቃ ደስ ካለኝ አደርግላችኋለሁ። ከጫካችን ወጥተናል እና ይመቻችሁ። ለኔ እግዚአብሔር ይመስገን ለሳምንት እሁድ ኤቭሪ እንትን እያገኘው ነው ቪዲዮ ለቤተክርስቲያን እዚህ ጋር ማርያም አለች ምናምን። ይመቻችሁ። አቢዮ እንዴት ናችሁ? ትናንትና ጀምሬላችሁ ደከመኝና መቅረጽ ራሱ አስጠላኝ ማለት እና ዛሬ ሁለተኛ ቀናችን ነውና ሌላ የሚሰሩ አንዳንድ ኮንቴንቶች አሉ። እነሱን ዝም ብዬ ባኪንዱን አሳያችኋለሁ ማለት እና አሉ ከሴክሲ ያስፋክ ዳይ ነው ያያችሁ ነው። ብቻ ግን we're gonna make money እናንተ እንላለን ለማስተካከል ነው እንከራለን። እዚህ ጋር ተኝቷል ደግሞ ወይ ያደላችሁ ተኝቷል። ፍላሽ ላይ ተበርቷል። በቃ እዚህ ጋር ደግሞ ኩኪንግ ዲፓርትመንት አለ። ማታ ይሄንን መጣው መቆጣው እንጂ ምን ተጣጣው ተው እንጂ ስራ ከሰራው በትክክል ስራው። እቺንም በነካጅሽ እቺንም አካባቢ ወልወል አድርገህ እንዴ ቀይ መሽ ነው እንደዚህ ሆኖ ማርያም ማታ ተወልዶ ጌታን አንተ ደግሞ እቃው መሽ ገብቶ ነበር። ማን ያስገባው? ጠዋት የገባው ከውጭ ማታ በእሱ ምናምን ስታኳኩ ነው እናንተ ረስቼ አይ ባና ይሄንንም ቻልካን ብቻ ጠቢያትችን በነካጅሽ ሁሉን ልምጣይ አንተም ካጠብከ አይቀር ጆሮንም ከላይም ያለው ኧረ ተው ይተው አላ አጣብቁም እሱ እንዴ እናንተ አጣጣመ እጂ ሻይ በራዷ ደግሞ ጠቢያት እቺን አካባቢም ጸዳ እሺ እየነገርኩ እኮ ነው። በቃ ዛሬ ደርሶብሻል በትክክል አልች ነው። አይ ከሰዓት ሌላ ሰዓት ያጸዳል። ከዛ ማታም እንትን ትላለህ። ደግሞ ያዝኩት ለማይ ነው መስሎ ሲል እንካ ስልክ እስኪ አሳያች ፕሮ ማክስ ነገር አብሽር እነሱ እንደዛ ሲል እኔ ደግሞ ፊሴን
everybody we're gonna make some money ማለቴ ኧረ በእናትህ ሀስሉ ቪዲዮ እየመሰለኝ እኮ ነው። ለምን ጄቢል ላይ ዘፈን አከፍትም? አገናኛ የኔ ሽንት የተገባ ዋሽት በልተን እዚህ ጋር እግሩን እየታሸ ነው። በእናትህ አንደር አኒማል ብሎ እንዳታዘክም አኒማል አቢስ አንተ በዚህ በእጄ ራሱ ሸፍናለሁ። በኢየሱስ አሸፍነኝ ናዚ በሩኮ በእጄ በመዳፈ ነው አሸፍነኝ። በምንም ታምር አሸፍነኝ። ዳንተ ትቀልዳለህ። የበታችነት ስሜት ለሚሰማል አይዘወይ መሀል ላይ ረሳሁት ሪከርድ ማድረግ እንደነበረብኝ ለዩቲዩብ ማለት እናቴ ፀጉሬ ግን በጣም አመዳም እየሆነ ነው። መድኃኒዓለም ዳያም there is something wrong with my hair ማርያም እንጂ እንደዚህ I was sexy as fuck ብቻ ግን ብላጉን ላይ ረስቼው ነው። እሺ በቃ ይቅርታ። እንግዲህ ቀጣይ ሳምንት በሌላ ብላግ ወይ ቪዲዮ እስከምንገናኝ ድረስ everybody who like me see you ይመቻችሁ። እና ደግሞ ማዘር ወድሻለሁ። እሺ ይሄ ቪዲዮ እንደምታዩ እርግጠኛ ነኝ። የተከታተልሽኝ እንደሆነ ቪዲዮዎች መረጃዎች ደርሰውኛል። ዳብሊው ማዘር እሺ። እና ደግሞ እንትን ላይክ ሼር ሰብስክራይብ and do what you gotta do ደይም አንተ በእናትህ ላይቱ ደግሞ እዚህ ጋር ሲያምር ቻው እየከሳው ነው መሰለኛል። በዚህ ጋር በጣም ከስቻለሁ። በዚህ ጋር ደግሞ ይቀርኛል።